ይሄ ፎቶ የመቼ ፎቶ ነው? እዚህ ጋር ከላይ የምናየው ከ8 ወር በፊት እዚህ ሕክምና ሳልመጣ የነበረ ፎቶ 110 115 ኪሎ አሁን 75 ኪሎ ነው። ቦርጩም የት ጋር ነበረ? እንዲህ ነበረ። አሁን እንግዲህ የለም። እኔ ከዛሬ 8 ወር በፊት የነበረውና አሁን የነበረው ማንነቴን መደበቅ የማልችለው ነገር ነው። መድኃኒት ካቆምኩኝ 8 ወሬ ነው። አሁን ምንም አይነት የምወስደው መድኃኒት የለም። የበፊቱ ልብስ አሁን እንዴት ነው? የበፊቱ ልብስ ያው የግድ ሄጄ ካላሰራሁት በስተቀር በጣም ያስጠላል። ስኳር ነበር? ስኳር በጣም ነበር። እዚህ ከመምጣቴ በፊት 320 እና መድኃኒት እየወሰድኩ ነበረ። ነገር ግን ምንም ለውጥ አልመጣም። በየጊዜው ይጨምራል፣ ይቀንሳል። በዛ ላይ ደግሞ ድካምም ነበረው፣ አቅምም አልነበረኝም። አሁን እዚህ ከመጣ ወዲህ እንግዲህ 2 ወር ከምናምን መጥቼ ምስክርነት ሰጥቼ ነበረ። አሁን ላይ ስኳሬ በጣም አሪፍ ነው፣ ከ100 በታች። ስኳሩን ቸክ እናድርገው ይቻላል። ኦኬ፣ እንግዲህ ውጤት እንደዚህ ነው። ዞይ ከመጣ በኋላ የ3 ወር ስኳር ልኬት አለ? አዎ የ3 ወር ልኬት አለ። 4.3። ግፊት እንዴት ነው? ግፊት በፊት በጣም ከፍተኛ ነበር፣ እስከ 190 አካባቢ ነበር። አሁን ግን ወርዶ 120 በ75 40 ነበር። የአይን ግፊት ያው ቢጠፋ ማለት ነው። የዞይን መድኃኒት መውሰድ ከጀመርኩ ወዲህ 14 16 በጣም ኮሌስትሮል ደረጃ ነው። ኮሌስትሮል ነበረብኝ። የኮሌስትሮል መድኃኒትም ከዘውዲቱ ሆስፒታል ወስደ ነበረ። አሁን ግን የኮሌስትሮል መድኃኒትም አቁሜያለሁ። የግፊትም መድኃኒት ነበረ፣ እሱንም አልጠቀምም። የስኳርም አልጠቀምም። እኔ በስኳር በሽታ ከዚህ በኋላ ሞታለሁ ብዬ አልሰጋም። መጀመሪያ ወንድማችን በስኳር በሽታ ነው ያረፈው። ይሄ ነገር ቢታወቅና ወደዚህ ቢመጣ ኖሮ እስካሁን በህይወት ይኖር ነበር ማለት ነው። ይሄንን ሕክምና ከወሰዳችሁ ግን ሙሉ ጤንነታችሁ እንደሚመለስ በእርግጠኝነት እነግራችኋለሁ። ግፊትም ሆነ ስኳርም ሆነ ኮሌስትሮልም ሆነ እኔ አሁን ተፈውሻለሁ፣ ድኛለሁ ብዬ ምስክርነት እሰጣለሁ።